እንኳን ደህና መጣችሁ። ዛሬ የምነግራችሁ ታሪክ እኔ ማን ነኝ ብላችሁ እንድትጠይቁ ያደርጋችኋል። ብዙ ጊዜ የምንኖረው የሌሎችን ሕይወት እየመሰልን ወይም ሰዎች እንድንሆን የፈለጉትን ሆነን ነው። ግን ውስጥህ ያለውን ታላቅነት አውቀኸዋል? ይህን ታሪክ ስትሰሙ መልሱን ታገኛላችሁ። በአንድ ወቅት አንዲት አንበሳ ስታድን ድንገት ትሞታለች። ትንሽዬ አንበሳ ግልገል ብቻዋን ትቀራለች። በዚያ አካባቢ የሚያልፉ የበግ መንጋዎች ግልገሏን አግኝተው አብረዋት ይወስዷታል። ሁኔታው ግልገሏ በጎቹን እየመሰለች ማደግ ጀመረች። እንደ በጎቹ እምቤ ትላለች፣ ሳር ትበላለች፣ ስትፈራ ማብራት ትሮጣለች። ራሷን እንደ በግ እንጂ እንደ አንበሳ አይታ አታውቅም። ክስተቱ አንድ ቀን የመንጋ ሳር እየበላ ሳለ አንድ ትልቅ አንበሳ ከመካከላቸው አንድ የአንበሳ ግልገል በግ መስላ ሳር ስትበላ ያያል። በጣም ይገረማል። እንዴት አንበሳ ሳር ይበላል ብሎ ወደ መንጋው ይሮጣል። ግጭቱ በጎቹ ሲበተኑ ግልገሏ ማብራት ትሮጣለች። ትልቁ አንበሳ ግን ተከታትሎ ያዛት። ግልገሏ እየተንቀጠቀጠች እባክህ አትብላኝ፣ እኔ ምስኪን በግ ነኝ ብላ ለመነችው። ትልቁ አንበሳ አንቺ በግ አይደለሽም ተከተይ አላት። ወደ አንዲት ኩሬ ወሰዳትና ውሃ ውስጥ ተመልከቺ አላት። ግልገሏ ውሃ ውስጥ የራሷን ምስልና የትልቁን አንበሳ ምስል ጎን ለጎን አየች። በጎቹን ሳይሆን አንበሳውን እንደምትመስል ስታውቅ ደነገጠች። በዚህ ጊዜ ትልቁ አንበሳ አሁን እንደ አንበሳ አግሳ አላት። መጀመሪያ ድምጿ አልወጣ አላት። ደግማ ሞከረች። በመጨረሻም ጫካውን የሚያናውጥ ድምፅ አወጣች። ያኔ የበግነት አስተሳሰቧ ለዘላለም ተሰበረ። ወዳጆቼ፣ ምናልባት አንተም እንደዚህ ግልገል አትችልም፣ ተራነ፣ አቅም የለህም በሚሉ ሰዎች ተከበ ይሆናል። ግን እውነቱ አንተ አንበሳ ነህ። አካባቢህን መርምር። የምትውለው ከበጎች ተስፋ ቆራጮች ጋር ከሆነ ሳር መብላትህ ተራ መሆንህ አይቀሬ ነው። ውስጥህን እግዚአብሔር የሰጠህን ትልቅ አቅም አትናቀው። ከዛሬ ጀምሮ እንደ አንበሳ ማሰብ ጀምር። ይህ ቪዲዮ ከጠቀማችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለጓደኞቻችሁም ላኩላቸው።